የፕላኔታችን ደስተኛው ሀገር። ይህንን ስንለወጥ የዲዝኒ ምድር ወይም ደግሞ ሌላ ትንሽዬ ከተማ ማለታችን አይደለም። ራሷን የቻለች አንዲት አውሮፓዊት ሀገር ፊንላንድ ትባላለች። ህዝቦቿ ደግሞ ፊኒሽ ይባላሉ። ፊንላንድ ሰሜን አውሮፓዊት ሀገር ስትሆን የባልቲክ ባህረ ሰላጤን ተደግፋ ያለች አንዲት ሙሽራ ሀገር ናት። ስዊድን በኖርዌይ እንዲሁም በራሽያ ትዋሰናለች። የህዝብ ቁጥሯ 5.5 ገደማ ነው። የቆዳ ስፋቷ ደግሞ 338,000 ስኩዌር ኪሎ ሜትር ነው። ይህ ማለት 1/3 የሀገራችንን የኢትዮጵያ የቆዳ ስፋት እንደማለት ነው። ይህች ሀገር ዓለምን ጉድ ያስባለችበት ለ8 ተከታታይ ዓመታት የዓለማችን ደስተኛው ሀገር ተብላ እንድትመረጥ አድርጓታል። ይህንን ስንል ሀገራችን ኢትዮጵያ ስንተኛ ደረጃን ይዛለች ብለን ጥያቄ ማንሳታችን አይቀሬ ነው። ታዲያ ኢትዮጵያ ከዓለም ከ147 ሀገራት ውስጥ 132ኛ የደስተኛ ደረጃን ይዛለች። ይህ ታዲያ ፊንላንድ እንዴት የዓለማችን ደስተኛ ሀገር ተብላ ተመረጠች የሚለው ጥያቄ ሲነሳ ለዜጎቿም ጭምር ፊንላንድ እንዴት ደስተኛ ሀገር ተብላ ተመረጠች የሚለው ጥያቄ ሆነባቸዋል። ይህንን ቪዲዮ እስከ መጨረሻ ቢከታተሉ የዚህን ምክንያት ያገኛሉ። የዓለማችን ደስተኛው ሀገር ተብላ እንድትመረጥ ያደረጋት የመጀመሪያው ምክንያትን እነግራቸዋለሁ። የመጀመሪያው ምክንያት ከተፈጥሮ ጋር ያላቸው ጥብቅ ትስስር ነው። ፊንላንድ በአጠቃላይ 75% በደን የተሸፈነና ከ188,800 በላይ ሐይቅ ያላት ሀገር ናት። ይህ ታዲያ ከሌሎቹ ሀገራት ልዩ ያደርጋታል። ይህ ማለት አንድ ሐይቅ ለ30 ሰው ይደርሳል እንደማለት ነው። በዚህም ምክንያት ህዝቦቿ ራሳቸውን ለማደስ፣ ራሳቸውን ለማዝናናት፣ ከጭንቀት ለመውጣት አብዛኛውን ጊዜያቸው በደን ውስጥ ወይም ደግሞ በሐይቅ ዙሪያ በማዝናናት ያሳልፋሉ ማለት ነው። ሁለተኛው ምክንያት እምነት፣ ትረስት። ብዙ ሀገር በቤተሰብ ደረጃ እንኳን ለመገንባት የሚከብደውን የእምነት እሴትን በዚች ሀገር ግን በፖሊሶቿ፣ በሀገሪቱ ሲስተም ህዝቦቿ እውነትን በመናገር በአጠቃላይ በመንግስታቸው ላይ ያላቸው እምነት ከፍተኛ ደረጃ ካለባቸው ሀገራት አንዷ ያደርጋታል። በዚህም ምክንያት ከዓለማችን ዝቅተኛ ወንጀል ያለበት፣ ዝቅተኛ ሙስናም ያለበት እንድትሆን አድርጓታል። በፊንላንድ 7 ዓመት የሆነው ህፃን ብቻውን ያለምንም ቤተሰብ እገዛ ራሱን ችሎ ምንም ችግር ሳይደርስበት ትምህርት ቤት ደርሶ ቢመጣ እንዳያስገርመዎት አንዲት ልጃገረድ በኩለ ሌሊት ብቻዋን ወክ እያደረገች በመንገድ ላይ ብታዩ እንዳያስገርመዎት። ምክንያቱም ዝቅተኛ ወንጀል ያለበት ሀገር ነው። በዚች ሀገር የኪስ ቦርሳው ወይም ደግሞ ስልኮ ቢጠፋ ዳግም መልሰው ማግኘቱ የተለመደ ተግባር ነው። ሶስተኛው ምክንያት በስራና ህይወት ማመጣጠን ነው። ወርክ ላይፍ ባላንስ። ነዋሪዎቿ ከ8 ሰዓት በላይ ተጨማሪ ገቢ ለማግኘት ወይም ደግሞ ሌላ ድጎማ ለማግኘት የሚሰራውን ስራ አብዝተው ያወግዛሉ። ከዚያ ይልቅ ጊዜያቸውን ከቤተሰብ ጋር በማሳለፍ ራሳቸውን በማዝናናት ለራስ ጊዜ በመስጠት ይታወቃሉ። በዚህም ምክንያት የዓለማችን ደስተኛ ሀገር እንዲባል አስተዋጽኦ ያደረገላቸው ምክንያት ሆኖ ተገኝቷል። አራተኛው ምክንያት ማህበራዊ ድጋፍና ጥበቃ፣ ሶሻል ሰፖርት ኤንድ ሴፍቲ የምንለው ነው። በዚች ሀገር አብዛኛው ሕክምና በነፃ ነው። ትምህርት ከቅድመ መደበኛ እስከ ዩኒቨርሲቲ ለነዋሪዎቿ እስከ 3 ጊዜ እየተመገቡ ነፃ ትምህርት ያገኛሉ። ይህ ሌላ ልዩ የሚያደርገው ምክንያት ነው። እያንዳንዱ ልጅ 18 ዓመት እስከሚሆነው ድረስ የኪስ ገንዘብ ይከፈለዋል። ነዋሪ ስራውን ቢያጣ መንግስት ስራውን እስኪያገኝ ድረስ ተመጣጣኝ ክፍያ ይከፍለዋል። ይህም ብዙዎቹ ዜጎች ከጭንቀት ነፃ የሚያደርጋቸው አንዱ ሲስተማቸው ነው። ሌላ ምን ይሄ ብቻ! አንድ አዲስ ሊወለድ የተቃረበ ህፃን ቢኖር ለህፃኑ አስፈላጊ ነገር ሁሉ በስጦታ ሳጥን ታሽጎ መንግስት እንደ ቅርብ ወዳጆ በቤቱ በር ስጦታ ቢያስቀምጥሎ እንዳይገርመዎት። ምክንያቱም ሀገሩ የፊንላንድ ነው። እዚች ሀገር ዜጎች እንደዚህ ይላሉ። ደስታን የምትፈልገው ሳይሆን ራስ ዲዛይን የምታደርገው እና መጨናነቅ የሌለበት ህይወት መኖር ነው ይላሉ። ይህ እውነትና ትልቅ ምክንያት ይመስለኛል። በዚህም ምክንያት ፊንላንድ የዓለማችን ደስተኛው ሀገር ተብላ እንድትመረጥ አድርጓታል። ከተፈጥሮ ጋር ባላቸው ቁርኝት
እርስ በርስ ባላቸው እምነት፣ በመንግስታቸው ላይ ባላቸው እምነት፣ በስራና ህይወት ማመጣጠን፣ በማህበራዊ ድጋፍና ጥበቃ ሶሻል ሰፖርት እና ሴፍቲ ምክንያቶች የዓለማችን ከፍተኛ ውጤት በማስመዝገብ ለ8 ዓመታት ደስተኛ እንድትሆን አድርጓታል። የዛሬው ቪዲዮን በዚህ አበቃለሁ።